የዙልሒጃ 9ኛው ቀን የሚመጣው ማክሰኞ ምን አለ? ደረጃችሁ ከፍ እንዲል አጅራችሁ እንዲበዛና ወንጀላችሁ እንዲማር ትፈልጋላችሁ? በዚህ 2 ቀን ውስጥ ለብዙ ወንድምና እህቶች እንዲደርስ በማድረግ የውዱ ነብያችንን ሰለላሁ ዐለይሂ ወሰለም ሱና ብዙ ሰው እንዲተገብረው ማድረግ አለብን ኢንሻአላህ። የዙልሒጃ 9ኛውን ቀን መጾም ከሱና ጾም ሁሉ በላጭ እንደሆነ ዑለማዎች በሙሉ ድምፅ ተስማምተውበታል። የዚያን ቀን መጾም መልካም ምግባሩ ከነብዩ ሰለላሁ ዐለይሂ ወሰለም ዘንድ የተገኘ ነው። እሳቸውም እንዲህ ብለዋል፣ የአረፋን ቀን መጾም ከሱ በፊት ያለውን ዓመትና ከሱ በኋላ ያለውን ዓመት ወንጀል ያስምራል ብዬ በአላህ ላይ ተስፋ አድርጋለሁ ብለዋል። የአረፋን ቀን መጾም ምንን ያነጻል? በአጠቃላይ የዙልሒጃ 9ኛውን ቀን መጾም የተፈለገው በውስጡ ካለው ታላቅ ምንዳ በተጨማሪ ከሱ በፊት ላለው ዓመትና ከሱ በኋላ ለሚመጣው ዓመት ጥቃቅን ወንጀሎችን ትላልቅ ወንጀሎችን ሲቀር ማስተሰሪያ ሲሆን ትናንሾቹን ወንጀሎች ለማስማር ደግሞ ዋና ዋናዎቹን ወንጀሎች መተው ቅድመ ሁኔታ ነው። አላህ የዛን ቀን ጾም ከሚጾሙትና በዛን ቀን ጾም ከሚጠቀሙት ባሮቹ ያድርገን። አላሁመ አሚን።